ያው ደርሶ እንብላ ይጆ አላምጣል ጀምር እንጂ እየጠበከኝ ነው እንዴ? አዎ አንቺ ስማ በከሰል መስራት እንዴት እንደሰለችኝ ልታውቅ። አረጋ ታማሪ አያቶቻችን ራሱ እኮ በእንጨት ነበር የሚሰሩት። አንድ ሳምንት ተበላሽቶልሽ ነው እንደዚህ የምታማሪ እንዴ? ነስ ቢሆንስ በእናትህ እኔ ሲጀምር ሳልሰራ ነው የምጠብቀው ከዚህ በኋላ የዛኔ ራስህ ታሰራዋለህ ለራሱ ትክክል። አረ እንዳታስቢ ለጓደኛዬ ሌላስ ነገር ባለው እሱ መጥቶ ይሰራዋል። እንደዛ ከሆነ ጥሩ። ኧረ እሱ በጣም ጎበዝ ባለሙያ ነው። ሁለቱን ስቶቭና አዳፕተር ይሰራሉ። አረ እኔ ከዚህ ከሰሪ ከላይ ይገላግለኝ እንጂ ምንም አልፈልግም። ማለት ግን ቤት መቀመጥ በጣም ነው የሰለቸኝ። እንዴ እንዳይደብርህ ብዬ አንዴ ላፕቶፑን ይገዙት ቢሆንም በቃ እንዴ ቤት ውስጥ ከቤት መውጣት በጣም ነው የምፈልገው። እንዴ እንደ ስራኛ ቀኑ ሙሉ ቤት ውስጥ መዋል በጣም ነው የሚሰለቸው የምር። በላፕቶፑ የተለያየ ነገር አታይም እንዴ ታዲያ? አረ በጣም ቸኮያለሁ። አረ ሰዓት ሄደውብኝ። እስቲ ጆን ጂን ድሮም አንተ የኔን ነገር በቃ ባይበቃቲ ጓደኛዬ ሊያዝ ዛሬ ይመጣል። እሱ ምን ማለት እንትን ይባላል አሳየው። እሺ እሺ በቃ እሺ ነው። እሺ ሄሎ ወይ ቲጂ እንዴት ነሽ? አለሁልሽ። በእናትሽ ደህና ነሽ? ደህና ነኝ ውዴ። ትንሽ ሰሞኑን ስራ ቢዚ አድርጎኝ ነው ጨንቆኛል። ብታይ መቼ ነው ወተን ቀወጥ የምንለው? በእናትሽ አረ ቆይ በእናትሽ ሰሞኑን ወንድሜን አክስቴ ጋር ሄዳለሁ ልበለውና እንቀውጠዋለን። ኧረ ደስ ይለኛል። ደግሞ ስለ ወጪው አያሳስብሽ ያጅላልልን። አረ እሺ በእናትሽ እኔ ራሱ ቤት ውስጥ መታሰር እንዴት እንደሰለቸኝ ወንድሜ በቁጥጥር ስር አድርጉኝ። በቃ በጣም ነው ያስጠላኝ ቤት ውስጥ መዋል። አሁን ትንሽ ስራ ይዣለሁ። ሲጨርስ እደውልልሽና በደንብ እናወራለን። እሺ በቃ ቻው። እኔም ደውልልሻለሁ። እደውልልሻለሁ። ቻው። እንዴ እንደሻት አርገሽ እንዴ? አረ እባክህ እንዴ በቃ አርፍ በል። ሶቡና አዳፕተሩ ላምጣልህ። እሺ ፈጠን አግኝሽ። እሺ ወጪ ስኮንት ቃል ይወጣ ተዘጋጁ በከሰል እሺ እዚህ እኮ ብሎን ነው ይላልው። እንታይ በከሰልችስ እንዴት እንደተሰቃየው እንዴ! አንቺ ለመሰለሽ ቆንጆ በከሰል ማሰራትማ በላይ ራሱ ያስጠይቃል አይደል? ቀለድክ በቃ። የምረን ነው አልቀለድኩም። ደግሞ በጣም ወፍረሻል። አንቺ ምንድነው ስቶፋ ተበልታልቃለች እኮ ሄሉ ቲቲ ተላልጣልቃለች እኮ።
እዚህ ጋር ራሱ ኤሌክትሪክ ተልቷል። እና እንዴት ቤት መዋል እንዴት ይዞሻል? በጣም የሰለቸኝ ቀን ሙሉ ቤት ውስጥ መዋል። እንዴ ለምን ሰለችሻል? ለምን እኔና አንቺ ወክ አናደርግም ማለት? ውይ በጣም ነው ደስ የሚለኝ። አግኝቼ ነው። ፈቃደኛ ነሽ? በጣም አሁን መሰራ ይመስለኛል። እስቲ እንሞክራት። እንግዲህ እንደዚህ እናርጋትና ደግሞ ቼክ እናርጋታ። አሁን ጠብቃለች። ቼክ አርጋት። በደንብ እንደምትሰራ እርግጠኛ ነኝ። እስኪ በደንብ አድርገሽ ቼክ አድርጊ። እሺ እየሰራች ነው። አንተሻታል መሰለኝ። ምንድነው እየሰራች ነው መሰለኝ። እየሰራ ነው የሚል በጣም ነው የማመሰግነው። እሱም እየሰራ ነው እኮ ብዬሽ ነበር። ከምር በጣም ነው የማመሰግነው። እነዚህማ ሽልማት ይገባኛል። ምንድን ነው ሽልማት? እኔ የምፈልገውማ አንቺን ነው። በቃ እችን እንቀላል ግላለች። የኔ ቆንጆ በጣም ወድሻለሁ። በጣም ፈጣሪ ሲፈጥርሽ አንቺን ያለ ምክንያት አይደለም የፈጠረሽ። ሁለታችን አንድ ላይ ሆኖ ነው የፈጠረሽ። እጠግናለሁ ብለህ እኔን ትጠግነኛለህ? እኔ የማልጠግነው ነገር የለም። በተለይ እንዳንቺ አይነት ቆንጆ አይደል?
አንቺ ቀላል ሳለሽ ጀግንነትን እዚህ ማሳየት አለብሽ። አረ ማለት ነው። እሺ ከዛ በልበል ተነስ ወንድም እንዳይመጣ ደግሞ ማታ ይመጣል አይደል እንዴ? ለማንኛውም መጠንቀቅ አሽ በጣም ደስ የሚል ጊዜ ነበር። ያንቺ ግን ምንድን ነው? ቀላል ሰው አይደለሁም። በጣም አደገኛ ነሽ። ወንድነቴን እዚህ ላይ ማሳየት ጀግንነቴን እዚህ ላይ ማሳየት አለብኝ። እሺ ከዛስ? የምር በጣም ያስደስትከኝ እንደዛ ደስ ይለኛል። ግን ሰባበርሽኝ እኮ ይደል አንተስ ብትሆን የዋዛ ነው እንዴ? ቆይ ግን ወንድ ሊቀርብ ፈታኝ አይ ጥያቄ ለታይ አንተስ ግን እሺ አንቺ ለከበት ምን ልትይ እንዴ? ችግር አለ እንደሱ ሆነ ማለት ይላል። አሁን ለማንኛውም ወንድ ልጅ ሳይመጣ ለነሳ እሱ ጥያቄ ይቆያል። ያው ማራሳሳት ነው ሌላ ጊዜ ማለት ያው ሌላ ጊዜ ወንድሜ ሳይመጣ ተነስና ልበስ ከኩስ ማታ ነው ነበር ያልሽ ቢሆንም መጠንቀቅ አይከፋም። ዛሬ እኮ በቃ ዘና ብለን አንቺ ነው ደስ መጠንቀቅ አዲስ ምን ይላል በጣም ደስ የሚለኝ ግን መጠንቀቅን የመሰለ ነገር የለም። ታሽሽ ችግር የለም አሁን ብንት አሁን ነበር እንሰው አንቺ የሌለን ያጣደፍሽ ከሰማ ግን በጣም ደስ ይላል። በጣም ነበር ደስ ይላል። አሁን የቀረውን ስቶፍና አዳፕተር መስራት አለብኝ። ካልሆነ ወንድምሽ የመጣሉ አረ አሁን አንዱን ስቶፍና አዳፕተሩን ብቻ ሰርተውልኝ እንዴ? በደምሽ ታልተሽ ደምሽ በከመኝ እኮ ታሽታሽ የሚያስታውቅ ነገር የለም ብዬ አስባለሁ። በቃ ፋርገሽዋል እኮ ማንነኝና ኧረ እባክሽ ምን ትንሽ ስታይል ደግሞ ባለለኝሽ ደስ ይለኛል። በቃ ተነስ፣ የቀረውን ስቶፕ ስራልኝና ሂድ። እዚህ ልታገኝ መሰለኝ። ኧረ በጣም በቃ ለማንኛውም የቀረውን ስራ እሰራለሁ። ከዛ ወንድምሽ ደግሞ ከመምጣት በፊት ይሄዳሉ። ተግባባን? አንተ በቃ እኔ አጠገብህ ከሌለ መስራት ያቀተሃል። አቤት አቤት! ይሄማ እንዳያት የጥርስ ጨርሶ ይል የጥርሱ በቃ አይሰራም አይደል? ይሄማ ዋጋ የለውም። ነቁራለች እሱ ባሁን አዳፕተሯን ቼክ ላድርግ። እሺ ግን ደህና ትመስለኛለች። ዛሬ ግን ሁሉም ነገር ተጋገንከው። እንዴ ግድ ነው ከሰው እስከ እቃው ድረስ። አቤት አቤት! እቺ ማሽመር መሆኗ ነው። እኔ የኔ ጀነከው እቃ እኮ በቃ አይደል? ይስተካከላል ሁሉ ነገር። ልምድ ያለው ሰው ያስታውቃል። አልፈተው አለ እኮ አንቺ ነገሩ አንቺን እያየሁ እንዴት ልፍተው? አሁንም ቢስል በኔ ልታሳብብ ነው ማለት ነው። አቤት አቤት! ባሳብስ ምንድነው ችግር? እውነት ነው፣ እውነት የሆነ ነገር ነው አይደል? እኮ አንቺን የመሰለሽ ቆንጆ
የኔ ባትኝ ኖሮ ያንቺ ነበር። በቃ እስኪ ቼክ አድርጊያት። ለማንኛውም እዚህ ጋር ቆሻሻ ምናምን ስላለው ምን ያለው መሰለኝ። እናቴ በይ አሁን ቶሎ ቼክ አድርጊና እኔም ወደ ስራዬ አንቺም ወደ ስራሽ በይ። ቼክ አድርጊያት እስኪ እና ዋጋ የለውም። አቤት አቤት ኧረ አይ ሄሉ እንዴ ነገር ግን እንደው ሙሉ ቃል ነው እንደሰሪበት ብትዩ መሆንም አለበት። ድሮ አያቴ የምትለው ለካ ትክክል ነው። አንድ ዕቃ ጥርሱ ከወለቀ አገለግል የሚባለው ነገር እውነት ነው። ለካ ታራት ይመስለኝ ነበር። አቤት አቤት እኔና አንቺ ስናረጅ እንደዚህ ነው ማለት ነው። አያቴ ትክክል ነው። ጥርስ የለም ገመድ አቤት እንበይ ዋጋ በይልሻለች። የቁራዴ ራት ነው የምትሆኚው ከዚህ በኋላ። ሄሉ ሰራልሽ? ቆይ አንዴ ሊያው መጀመሪያ ሳላየው ነው እንዴ? ሲጀመር ፈርተሽዋል እንጂ የሰራ ገና አይመስለኝም። ወይ እኔ ካልመጣሁ ሁሉ ነገር እኮ በእጄ ይልሽ በቃ ያምጡ እስኪ። አይው ሁሉ ነገር ያለ አንተ አልሰራለህ በቃ አሁን እቺ ጨርሰሻል። አሁን ደግሞ ሁለተኛ ሽልማት ይገባኛል። እንዴ በአንድ ስራ በሰራ ቁጥር ነው እንዴ ከፈያ? እሱ ደግሞ ምንድነው? ምን አይሆንም ለማለት ነው። እንደዛ ለማለት እንኳን አይደለም ነበር። በያሁን የነበተን ናይ 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 አረ ወንድሜ መምጫው ሰዓት ደርሷል። ምንድነው ማስቀየስሽ ነው? አይሆንም። አረ ዛሬማ ፈታ ስንል ነው ቆየው። ሰዓቱ ግን እየደረሰ ነው በጣም አንቺ ምን ኪሎሽ ወደ ተገኘው ካብቻለሽ ልትሉ እንዴ? ነዚህ ቆንጆ ይመጣች በዚህ ሁኔታችንማ አንዛለቃ አረባንቺ በሸከም ካልቻልክ በጣም ተሻለ እንዴ? አይደል? ቆየ በጣም Thank you.
ሰዓት